የፍቅርሽ ወላፈን እየገረፈኝ አረ ወዴት ልሂድ መንገዱ ጠፋኝ ከት የምን መንገድ ጠፋኝ እዚህ ጋር መንገድ ጠፋኝ ይላል እስኪ ናንበቡ ሰው ሁሉ ጠፋኝ ሰው ጠፋኝ ነው የሚለው ይሁን ፈላክታለሁ እሺ ይቅርታ አስጀምሮ እንደገና የፍቅርሽ ወላፈን እየገረፈኝ አረ ወዴት ልሂድ መንገዱ ጠፋኝ ከት እንዴ ይቅርታ ያማን ይህ ማነው ቀን ብላ መጣልኝ በእናታችሁ ማነው አንተ አናትህ ነው ከፍለህ ይወድ እና ደግሞ እንደገና ድገም የፍቅርሽ ወላፈን እየገረፈኝ አረ ወዴት ልጩ ሰው ሁሉ ጠፋኝ ይህንን ነው የምላችሁ በቃ አሁን ገና መጣሁ ዋው ካሜራው እኮ on my plate, it won't go to waste. That's what you get. Man, I'm boss. We know we're not going to do this. Man, you're going to have to do this. ገደልከው ቀላ ነበር እንዴ ታሾፋለህ እንዴ እኔ እኮ እባክህ እንዳገለኝ ወንድ መብራት ያዥልኝ ችግር የለውም እኔ እኮ ቀላ እንደነበረው እኮ አላወኩም እሺ እኔ ካሜራማን ዝግጁ እየመጣ ነው ጀምር ሳልተኩስ ያለ ነው እባክህ ወንድሜ ተረጋጊ ወንድሜ የሽጉጡ ቀላ እንደነበረው አላውቅም ለዛ ነው የሞተችብኝ ከረመከኝ ወንድሜ ሰው አዛጋለል ምንድነው ተረሶ ይወልደኛ እዚህ ፕራንክ ቪዲዮ እየሰራ ነው ያለ ካሜራማኑ ፕራንክ ተሰርታል ሚጎባይ ግን አወጣ አይቷል እንዴት እንዳለ ፕራንክ እኮ ደስ ይላል ፕራንክ ደስ ይላል ፕራንክ እኮ ደስ በርታቢስ እኔ ነኝ ምን ጠንቋዩ ግን አመስልም ዴሊቨሪ መስራት ከጀመርን በኋላ ቃለ መያዝ የማይመች ምናምን ያው ራሳችን አብዴት አድርገን ነው እንትኑ ራሱ የለም እንደዚህ አሁን ምንድን ነው የፈለገው ይወጣ አንድ ጎረቤት አለኝና ከሚስቴ ጋር ይማግጣል እና አብዶ ጨርቁን ጥሎ እንዲከተለኝ ነው የምፈልገው ችግር የለውም አሁን ላበና ላብ ነው ላብ ይኸው ስራው አልቋል እሺ ይሄ የሚያሳብደው ነው እሱን ታጠጣዋል ይሄ ደግሞ መስተፋቅር ነው ከሚስት ጋር ፍቅር ነው የምትሆኑት እሺ እንካ እንትን ቀያየርከው እንዴቱን ነው የምጠጣው እሱ ይሄኛው ያኛው ያኛው እሱ ቀያየዋል ይሄ እሱ ነው ጠጣው ምን ጠጣው አሁን ይሄኛው ቆቀቃ ሰላም የቢኒያም ወላጅ ኖት? አዎ ወላጅ ተብዬ ተጠርኩ። እንኳን በሰላም መጣችሁ። ዛሬ እንግዲህ የፈለግናችሁ ስለ ተማሪ ቢኒያም አንዳንድ ነገር ልንነግራችሁ ፈልገን ነው። እንግዲህ ተማሪ ቢኒያም በትምህርት ቤታችን ውስጥ በጣም ጥሩ ስነ ምግባር ካላቸው ተማሪዎች መሀል አንዱ ነው። በጣም የምንወደው ተማሪያችን ነው። እንግዲህ ይህን የመሰለ ልጅ አሳድጎ እዚህ ማድረስ በጣም ከባድ እንደሆነ ይገባኛል። በጣም ብዙ ስራ እንዳለው። ቢኒያም እስኪ አንዴ እዛኛው ክላስ እቃምጣለሁ። እኔ አልቻልኩትም። ምነው ይኸውልህ ልጅህ ሊማር ነው ወይስ ሊጎለብትብን ነው የሚመጣው እዚህ ትምህርት ቤት? ምንድነው? ይኸውልህ ልጁ ልጅ አይደለም። እኔ ይኸውልህ ትምህርት ቤት ውስጥ ባየህ ቁጥር ይደበድበኛል፣ ይቀጠቅጠኛል፣ ገንዘብ ይቀበለኛል። እኔ እሱ ባየሁ ቁጥር እሯቸዋኩኝ የእግር ጡንቼ ገና የሁለተኛ ክፍል ተማሪ አይደለም። ይኸውልህ የልጅህ ነገር ከብዶኝ እኔ ጋር ሊቀጠርኩ ይኸው ጋር ከጠፋ ሳምንቱ የጋር ልጆች እየመጡ እኔ ላይ አባታችን አምጣ ይሉኛል። ቆይ ገሎት ነው እኔ አልቻልኩም ወይ ትምህርት
ይኸውልህ ልጅ እንኳን ትምህርት ሊገባው ትምህርት ባለፈበት እንኳን አያልፍም። ምንም ነው የማይገባው ምንም። እንዴ እና ታዲያ ምን ይሻለኛል? እኔ አላውቅም። ለጠባይ ከሆነ እዛ ማረሚያ ያስገባው። ለትምህርት ለእውቀት ምናምን ነገር ከሆነ ግን መነሻ ስቶር ወስደህ መጫወቻ ግዛለት። ምንድን ነው ትምህርታዊ የሆኑ የህፃናት መጫወቻዎችን የምታገኝበት ስቶር ነው። በተለያዩ የእድሜ ደረጃዎች የተከፋፈሉ ትምህርታዊ የመጫወቻ እቃዎችን እዛ ታገኛለህ። በራሳቸው እየተማሩ የሚጫወቱበትን የመጫወቻ እቃዎች ታገኛለህ። በትምህርት ደግሞ በባዮሎጂ፣ በፊዚክስ፣ በኬሚስትሪ እንዲሁም በፈለከው የትምህርት አይነት የተለያዩ መጫወቻዎችን ገዝተህ ልጅን እያጫወትክ ማስተማር ትችላለህ። እንዴት ነው አድራሻቸው ጉርድ ሾላ ሆሊ ሲቲ ሞል 3ኛ ፎቅ ላይ ታገኛቸዋለህ። ወይ ደግሞ በዚህ ስልክ ቁጥር ደውለህ ማግኘት ትችላለህ። በቃ እዛ ብሄድ ይሻላል። አዎ ለሁላችንም ይሻላል። በጣም አመሰግናለሁ። እና ባህ ነው ያልከው? የዚህ ልጅ አባት አንተ ነህ? አሁን አንድ በለው። ምን አረገ? ለመጨረሻ ጊዜ እንኳን ባላባራው ማስጠንቀቂያ የለም እኮ። ምን አረገ እንዴ? ሰው እንዴት አበባ ያጨሳል? የማን ልጅ? ሰው እንዴት አበባ ያጨሳል? የኔ ልጅ ክፍል ውስጥ አበባ ያስጨሳችኋል። የኔ ልጅ ባለፈው አቴንዳንስ ለሚያስገባ አስተማሪዋን ቶርክ እያስወረደዋል። ቶርክ ሰብለ ምን እያረግሽ ነው? አቁሚ ብላት እና ኳሌ እንዲበል የኔ ልጅ ነው የሚያደርገው። የኔ ልጅ አበለኝ እና እኔ ያማል አንተ እንዴ ደግሞ በሩን አይወዱትም። ሌላ ያልነገርኩ በሩን አይወዱትም። በአጥር ነው ገብተው የሚወጡት። ትእዛዝ በአጥር አስበው። ይሄም የኔ ልጅ ነው የሚያደርገው እና አንተ ያማል። እሺ አሁን ምን ላድርግ? 12ኛ ክፍል ተፈታኝ ነው። እንዲያልፍ ደግሞ ፈልጋለሁ። መፍትሄ ንገረኝ እስቲ። ለምወደው ሰው የምነግረውን መረጃ ነው የምነግርህ። እሺ ፕሌይ ስቶር ላይ ገብቶ ኢትዮ ማትሪክ አፕሊኬሽንን ያወርድና ከ2008 እስከ 2015 ያሉትን የኢንትራንስ ጥያቄዎች ከነመልስና ከነማብራሪያቸው ነው ያስቀመጠለት። እሱን ያጥና። በየክፍሉና በየምዕራፉም ስለከፋፈሉት ለማጥናት ይቀለዋል። እሺ እንደዛ ካረገ ሊያልፍ ይችላል። በቃ ብራዘር ምን ነው? በጣም እያየሽ ነው። ችግር አለ? አረ እስከ ኖርደ ትንሽ አትታገሱም? ምን አገባኛው? ለእንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ነው። ዝም ብለን እንዳብናታ ተጨቃጨቂ። ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ? እንዴ እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል። የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አደርጋለሁ። ውረዱ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ የህዝብ ትራንስፖርት መስጫ ነው። ውረዱልኝ። ስሚያቺ ነይስ ሻማ አምጪ። ቸን ነው ምን እያለ ነው ልጅ? አላቅም መሰለኝ። ስላንቺ በያውን ነገር በዩ አልሰማም ነው። እባክህ ተናገር። አሁን ወሬ አታብዛ። ስለኔ አታውቅም እንዴ? ማን አንተ? ሳንታ ስለቱ ጠቅነው ውበቱ የኮየው ካባነኛ ምን ይሄ? ኧረ እባክህ ፍሬሽ ነህ አንተ። ከጀብዶቼ ልንገረው እንደ የሸነነው? ኧረ ይነገረው። ኧረ ፍሬሽ ነው። ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው። ስለኔ ነው ምጭው ያልሰማህም እዚህ ማ? ኧረ በሽማ አታረግም አንተ ለጂኳ እንዴ ምናምን ነገር ወዬ ምንም አልሰማህም? ኧረ ሸነነው ይነገሩ ልጅ ትቀጥልለት። ፍሬሽ ነው ንገሩ። ድስቱን ነው ማለት ፖሊሶቹን አላ ወዬ አይላቸውም። ማታ የገቡትን ማታ እየሰማው ነው። ቀጣይ አንድ ጨምርለት። ያ የጠቁሩ ልጅ አላ ገበዳውን ተሸክሞት አልሮጠም። እየሰማህ ነው። ትችላለህ አንተ። ቸነነው የልጅ ይወሰንበት እንዴ? ይወጋ እንዴ? ይወጋ ነው የምልህ። ይገደል ነው? ኧረ ይገደል። ትገደላለህ ማለት ነው። ቀድሜ ነው ሸክም አረገ አባቴን ትገደላለህ ማለት ነው። ሳትዬ ወያዬ ብርቱካን የኔ ብርቱካን ብርቱካን የኔ ብርቱካን ብርቱካን የኔ ብርቱካን ብርቱካን የኔ ብርቱካን ብርቱካን የኔ ኢዳይሻሙና ኢዳይሻሙና ሳንቲም ይመቸኛል። እንደ እናትም እንደ አባትም ሆኖ ነው የሚንከባከበው። አክተር ምናምን አለ ነሽ አክተር ስትል ምን ትዝ አለኝ መሰለህ? ቴሌ ቲቪ። ምንድነው ቴሌ ቲቪ? ቴሌ ቲቪ ማለት ምርጥ ሀገረኛ ፊልሞች የሚታዩበት አፕሊኬሽን ነው። የት ይገኛል? ፕሌይ ስቶር እና አፕ ስቶር ላይ ታገኛለህ። እንዴት ነው ክፍያ ምናምን እንዴት ነው? አይደል ኢትዮጵያ ውስጥ ኮንክ በቴሌ ብር ነው የምትከፍለው። ውጪ ኮንክ ደግሞ በማስተር ካርድ እና በአሜሪካን ኤክስፕረስ ትከፍላለህ። እንዴ ናይስ ነው። ምን ፊልም አለ ውስጡ? አይደል ዶቃ አለው። ጥቁር አዲ አለው። ከሌሊቱ 6 ሰዓት ትዝታ። ኧረ በለው በጣም ናይስ ነው። በጣም ጀንትል አፕሊኬሽን ነው። በተመጣጣኝ ዋጋ ነው ደግሞ። ሳንትዬ ወይዬ ኢዳይሻሙና ኢዳይሻሙና አንተ ነህ በጋራጅ? እኔ ነኝ በጋራጅ።
አረጄ ገፍፌ በልታል። እሺ በጉ ለማንኛውም ታርዷል። አንተ መክፈፍ ብቻ ነው። ና እንሂድ። አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍሱ ሳይወጣ ገፍፌ ያስረክባል። ምን ማለት ነው? ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ትሰማዋለህ። እርቃኑን ቆሞ አንተ ልታሾፍ ነው እንዴ? አይደለም እና አሾፍ ሙያ እኮ ነው። ሙያ ማልችለው ነገር አልችልም። ዳሽ የምችለው ደግሞ በኩራት በኮንፊደንስ እችላለሁ እላለሁ። ስማኝ ሳይሰፈር በሬ አለ። በሬ ታርዳለህ። አንድ በሬ አለ። በሬ አልችልም ማለት አይ እንደዚህ አልችልም። ማልችለውን አልችልም። እንዴ አንተ ጤነኛ አይደለም እንዴ? ፍየል ባለ አንድ ብልት ፍየል አለ። ባለ አንድ ብልት ብቻ ባለ አንድ ብልት አልችልም። ፍየል አዎ። አንተ ያሾፍከው ነው እንዴ? ከዚህ በላይ መቀለድ አልችልም። እኔ ኩራለሁ ነኝ። ወርቁ የት ነው ያለው? የምን ወርቅ? ብዙ እድል አልሰጠህም። ከዚህ በኋላ እድልን እየጨረስኩ ያለው ወርቁ አንተ እዚህ ያስፈራራው አይደል እንዴ? ያስጥልኝ በመጣ ወርቁ የት ነው ያለው? ነገር መቼም አታገኝም። መቼም እንግዲያውስ እናትህ፣ ሚስትህ፣ ልጅህን አንድ በአንድ ፊትህ እያመጣው ነው መደፋለህ። እሱ ከመሆኑ በፊት ለመጨረሻ ጊዜ ልጠይቅህ፣ ወርቁ የት ነው ያለው? በቃ መቼም ነው ማነግርሽ። መቼም እኔ አንተ ጊዜ እንዴ ነኝ ዝርያ በለውት ጠጣሁት ምናምን አይደለም። ኩይ ጨረታ ማንንም አንሰማም። ጠቅቀጣ ነው ማረጋ አባቴ ገባለት ይላል አባቴ። ይኸው ለስፖርት መግባችን ነው። አናናናና ዝርያ አንተ ለማዬ ነው የምናገርልህ። በጣም ነው ያስጠላኝ። በጣም ነው የምጠላው። በጣም ነው ህጭቀሲ ህጪ አባታም እንደጂ ምን አባቷ አኙ